አረ በእናትሽ ጉድ ሆንኩኝ እኮ በቃ አሁንማ ጭንቅላቴ ራሱ ሊፈነዳ ነው። ወድቀሻል አለኝ። እሱም እንደሌላው ሴትነቴን ለመጠቀም ፈልጎ ቆን አንተ ያማል እንዴ? እየካተደም ይቅርታና ተጎዳሽ ለኛል ሊራይ ላይ እየወጣ አንቺ እኮ ነሽ ወጣሽብኝ። ኧረ እባክህ ወዲ ጭራሽ ተሰባብሯል። ወይኔ ጉዴ! ወይኔ ጸጣለ ስክሪኑ ፈሷል መሰለኝ። ምንም ችግር የለውም እኔ ላሰራልሽ እችላለሁ። እና ላታሰራልኝ ፈልገክ ነበር? እሺ በምን አይነት መንገድ ነው ማሰራልሽ? ቴሌ ብር አለኝ። ሰማለክ? ይሄ ስልክ ስክሪኑ ብቻ 20 ሺህ ብር ነው የሚያወጣው። ኦሪጂናል ስልክ ነው። እሺ ከውጭ ነው የተላከልኝ። ይሄ ስልክ 20 ሺህ ብር? አዎ ምን ነው? ምንም። እሺ እልክልሻለሁ። 09 88 13 አያው ገብቶልሻል። እሺ እንዴ በቃ አታመሰግኝኝም? ለምን ሲባል? ለማንኛውም ዳንኤል እባላለሁ። ስምክ ስልኬን ለማሰራት ስለማይጠቅመኝ ለራስህ ያዘው። እሺ ሰላምዬ ምን ሆነሽ ነው? ምን ሆንሽብኝ? እኔ ቆንጆ ሄሉ ሁሉም ነገር ነው የደከመኝ። ህይወቴ በሙሉ ትግል ነው የሆነብኝ። አይዞሽ ሁሉም ያልፋል። ጠንከር በይልሽ። ይቅርታ ሄሉዬ፣ በጣም ስሜታዊ ከመሆን የተነሳ መምጫሽን ራሱ ረስቼው ነበር። በብሶት ተቀበልኩሽ። ሰላምዬ ብቻ አንቺ ደህና ሁኚልኝ እንጂ ደግሞ ስልክ ደጋግሜ ስደውልልሽ አይሰራም። ምን ባክሽ፣ ስልክ አንቺን እያወራሁ ስመጣ አንድ ደንባራ ላይ ወጥቶ ስልክ ወድቆ ተሰበረ። ሲያናድድ። ከዛ ስልክ ብሶ ገላገለ። አይገርምሽ? እኔማ የት አባቱ አስከፈልኩት፣ ለዛውም ደግሞ 20 ሺህ ብር። እኔ አላምንሽም። እኔማ ስራ የተፈተንኩበት ቢሮ ሰውዬው አውሬ ሆኖብኝ የእሱን እንዴት ራሱ እሱ ላይ የተወጣውበት። ሲገርም። ጥሩ ሰው ነው። በእጅሽ ነው የሰጠሽ? በቴሌ ብር ነው ይላከልኝ። በቃ የተወሰነ ጨማምረንበት ቆንጆ ስልክ ትገዣለሽ። ምን? በጭራሽ አላደርገውም። ግማሹ ለወንድሜ እልክለታለሁ፣ ግማሹ ደግሞ አስቤዛ። የምን አስቤዛ? በይ በይ፣ እኔ ያለው አይደል እንዴ? እስቲ ታዩ። ያንቺ ደግሞ ለስንቱ ይድረስ። ኖሬን ብዙ ነገር ባደረኩልሽ። አንቺ እኮ ለእኔ ጓደኛዬ ብቻ ሳትሆኚ ከእህቴም በላይ ነሽ። ስለሚገባሽ ነው። ዛሬ ሆነ አታምንም። ቁርጥ አንቺ የምትመስል ልጅ አየሁ። በህይወቷ የተናደደች ትመስላለች። ልክ እንደኔ ንግግሯ አስቆጣል። ብዙ ህመም ችላ እንደኖረች ያስታውቃል። ከአንቺም ጋር ስንገናኝ ታስታውሻለሽ? ተጋጭተን ነበር። ትቀየሚ ይሆን? የአንቺን ቦታ ለማንም ላለማስነካት የማለው ልቤ አንቺ በምትመስልሽ በቅጽበት ውስጥ ናደ። ምን እንደምፈልግ እንኳን አላውቅም። ግራ ገባኝ። ወይኔ በእናት ለጥቂት እኮ ነው ልክ ልደርስባት ስል እኮ ነው ያመለጠች። ቆይ ይሄን ያህል ለምን ፈለካት? ቆይ አንተ ከመጀመሪያው ለሴት እንደዚህ
ባለፈው መንገድ ላይ ተጋጭተን ስልኳን ሰበርኩባት ያልኩ ልጅ እኮ ናት እኮ። ይሄን ያለን ፈልጋት መቼስ ቆጭቶ ነው 20 ሺህ ብር ለመቀበል። አንተ ደግሞ ኧረ በእናትህ አትቀልድብኝ። እኔ እኮ ከልቤ ነው። ኧረ እኔ እየቀለድኩ አይደለም። ስሜት ራሱ ለወጥ ብሎብኛል እኮ። ኧረ እባክህ እንዴት? ከሔዋን እልፈት በኋላ እኮ ለማንም ሴት እንደዚህ ስትሆን አይቻልም። አይ አሁንም እኮ ሁኔታዋ ስላሳዘነኝ ያለችበትን ለመረዳት ነው እንጂ እኮ ለሌላ ነገር አይደለም። እሱን ተው። ለማንኛውም ጠንቀቅ በልሽ። ምን ማለት ነው ደግሞ እሱ? ያው ልብህን ለማንም አሳልፈህ አትስጥ ነው ያልኩት። እቺን እንዳየዋት ከሆነ ለ20 ሺህ ብር እንኳን አልተመለሰች ለልብህ ትመለሳለች ብዬ አላስብም። አንተ ደግሞ በቃ ዝም ብለህ ወሬ ታበዛለህ። ለምንድን ነው ግን በዚህ ልክ የምታስጨንቂው? ማንን? ምን ረምታወራ? ፈጣሪ ነው። ምን? ቅድም ቤተክርስቲያን እያለቀሽ ስትጸልያችሽ ነው። ማግዝሽ ነገር ካለ ብዬ ነው። ቆይታ እየተከታተልከኝ ነው? ደግሞ ምን አግብቶክ ነው የምታግዘኝ? አይ ተከታተየሽ አይደለም፣ አጋጣሚ ነው። በዛው ምረዳሽ ነገር ካለ። ለምንድን ነው የምትረዳኝ? ይመለከታል። ታዲያ ለምን ትቆጫለሽ? እሺ ቆይ ላስረዳሽ። ይኸውልሽ ፈጣሪ ምስክሬ ነው። ከዚህ በኋላ ብትከታተለኝ ውርድ ከራሴ። እሺ አዋርድሃለሁ። ምንድነው ያለው ይሄ ነገር? ቦነስ ተሰጥቶኝ አንዳንድ ነገር ገዝቼልሽ ነው በቃ። በእውነት አሁን በጣም አበዛሽው። እኔና አልቀበልሽም። ምን አጠፋው ሳሉ እንዴ? እንደዚህ ሸከሞኝብሽ እሱ ሳያንስ ለምንድን ነው እንደዚህ ለፍተሽ የምታመጪውን ገንዘብ በማይረባ ነገር የምታጠፊው? ሁለተኛ እንደዚህ እስቲ እንዳልሰማሽ። የምንለፋው የሚያስፈልገን ነገር ለመጠቀም አይደል እንዴ? ነው ግን ሄሉዬ ኬት ታመጪዋለሽ? በቃሽ። ከዚህ በኋላ ሸክም ምናምን ነገር እንዳትይኝ። አንቺ ፈጣሪ ብቸኝነቴን አይቶ የሰጠኝ ከጓደኛዬም በላይ እህቴ ነሽ። ሄሉዬ ለማንኛውም በጣም አመሰግናለሁ። እሺ ቁጣኛዋ ልጅ። እሺ ምንድነው? አደራሽን ዛሬ እንዳትቆጪኝ እኮ። ምንድነው? ደህና ነሽ? ሰላም ነው? አዎ ሰላም ነው። ጨረስክ? አንድ ላናግርሽ የምፈልገው ነገር ስላለ ነው። 20 ሴኮንድ አለክ። ናፍጥ ነው። እሺ ስልክሽ እንዴት ነው? ተሰራ? አልተሰራም። ምን ነው? ምን አጋጠመው? ላሰራው ስጪ ነበረ። ከዛ በኋላ ግን ስክሪኑን ብቻ ሰርቼው ተመለስኩ። ለምን? ምን ተፈጠረ? የውስጠኛውን ቦርድም ጭምር አንክተኸዋል። እሺ ለሱ ደግሞ ገንዘብ እየጠበቅኩ ነው። ታዲያ ምን ያህል ነው? ወይኔ ላክልሻ? 10,000 ብር። እሺ በባለፈው ቁጥር ነው? ይኸው ገብቶልሻል። እሺ እንዴ አመሰግናለሁ አይባልም? ለምን ሲባል ግዴታ እኮ ነው። እሺ ቢያንስ እንኳን ቻው በይኝ። እሺ ቻው። ለዘላለሙ ነው። እሺ ነብር አየኝ በይ። ምን እና 10,000 ብር ሰጧት ነው የምትለኝ? ምን ችግር አለው? አረ ችግር የለውም። በነካካ እጅ ለኔም ላክልኝ። አረ በእናትህ ተው፣ አንተ አትቀልድ። እሺ እና ምን አለች? ምን ትለኛለች? ነግሬ የለ ልጅቷ በህይወቷ በጣም የተበሳጨች ሴት ናት። እናማ በግልምጫና በንግግር ጥንብርኩ ሲል ነው ያወጣች። እናንተ እንደ ኢቴም ማሽን ያዘዘችን ትተፋለህ። ምንድነው እሱ? ብር አይደል? ምን ችግር አለው? አራራራ እቺ ከባድ ሰው ነች። የልብ ፓስፖርት በቀላሉ ነው ያገኘችው። እንደ ኢቴም ፓስፖርት ታስገባለች፣ አንተም ብር ትር አድርገህ ትሰጣለህ። ለማንኛውም እሺ ስሟ ማን ነው ያለች? አልነገረችኝም። ስሟን እንኳን ሳታውቀው ነው። ለማንኛውም እኔ ስሟ አውጥቼላታለሁ። ቴሌብር ብያታለሁ። ኧረ እባክህ ተው፣ ሙዳት ያዘ አንተ ግን። እና ኢቴም ላድርገው እንዴ? ወይ 10,000 ብር
ባለፈው ተጋጨን ያልኩሽ ልጅ እኮ መንገድ ላይ አግኝቼው ከዛ ስልክሽን አሰራችልኝ አላሰራሁትም ብር አነሰኝ አልኩት እናማ ብር አስላኩታ ዝርዝሩን በኋላ እነግርሻለሁ። ወይኔ ምስኪን ነገር ነው። ምን ምስኪን ትይዋለሽ? የወንድ ምስኪን የለውም። እሺ ለማንኛውም ምግብ ምናምን ላቀራርባ ወይ አንቺ ልጅ ምን ይሻልሻል? ማዘሯ እንዴት ናቸው? ደህና ነሽ? እባክህ እንደውም ጠፋህ ምናምን እያለች ነበር። ኧረ አዎ ልክ ናቸው። መጥቼ ከጠየኳቸው ራሱ ቆየሁ። ለማንኛውም ስራ እንዴት ነው? ስራ እየበዛ ነው። ጨረታው ምናምንም እየተደራረበ ነው። መጣችልህ ደግሞ ይቺ ጅል አፍቃሪ። እኔ እንደው ምንድን ነው የሚሻለኝ በእናትህ? አለ ይቅርታ ዳኒ በቃ እናንተ እኔ ልሂድ መሰለኝ። ያማል እንዴ አንተ? ፈልጌ አይደል እንዴ ጥራው? አይ ብቻውን ነው ለመግለጽ ነው። ምንድነው እሱ? የምታወሩት የግል ጉዳይ ከሆነ እኔ ፈንጠር ብዬ ልጠብቅ። ቶሎ ጨርሽና ሸኝልኝሽ። ዳኒ ለምንድን ነው እንደዚህ የምትሆንብኝ? ምን ሆንኩኝ? ከወራት በፊት እዚህ መንገድ ላይ ካየው በኋላ እኔ ነኝ አይደለም ይኸውልሽ እኔት እንዳፈቀርኩ ደጋግሜ ሴትነቴ ሳይገድበኝ ነግሬሃለሁ። ልትረዳኝ ግን አልቻልክም። እኔም ያንቺ ልሆን እንደማልችል በጣም ብዙ ጊዜ ደጋግሜ ነግሬሻለሁ። አንቺም ልትረጅኝ አልቻልሽም። እባክህ ዳኒ እድል ስጠኝና እንሞክረው። እኔ ላንተ ያለኝ ስሜት በጣም ጥልቅ ነው። ይቅርታ እኔት፣ እኔና አንቺ መግባባት አንችልም። እኔ በጣም ቸኩላለሁ። ሰላም እንዴት ነሽ? የምን ቁጣ ነው? እንዴት ነሽ እኮ ነው ያልኩት። ቆይ አንተ ሰውዬ መርሳት ችግር አለብህ እንዴ? ኧረ እኔ የለብኝም። ለምን እንደዛ አልሽ? በቀደም ምን ብዬሽ ነበር? እንዴት ነሽ ግን? ስልክሽ እንዴት ነው ተሰራ? ወይኔ ይሄ መከረኛ ስልክ። አዎ ተሰርቷል። ታዲያ የት አለ? የለም አልያዝኩትም። ለምን አለሽው? ስነካካው ስታክ እያደረገ ስላስቸገረኝ ትቼዋለሁ። ቤት ነው ያለው። ታዲያ ምን ተሻለ? እኔ ምን አውቃለሁ? ወይ ለምን ሌላ ቦታ እናሰራው? እንደውም ያንተ ስልክ አሪፍ ስለሆነ ምናልባት ያንተን ስልክ ሊይዘውም እችላለሁ። ፍቃደኛ ከሆንክ። ምንም ችግር የለውም እንደዛ ከተሻለ። አምጣው ታዲያ። ያው ግን የምርሽን ነው? አዎ ምን ነው ኮሜዲያን ይመስላል ስታይ? አይ ምንም ችግር የለውም። እንዴ አንተ አመረርክ እንዴ? ምን ችግር አለ? በቃ እኔ እናንተ ጨረስን ማለት ነው። የምትፈልገው ፋይል ኮንታክት ምናምን የለም? ምንም የምፈልገው ፋይል የለም። በቃ እኔ እናንተ ጨረስን ማለት ነው። እንዴ በቃ እናንተ ሰፈር ሃይ ባይ ምናምን ብሎ ነገር አታውቁም? አሁን ከጠራው መካከል ባይ የሚለውን አውቃለሁ። ደግሞ በቀደም ብዬክ ነበር ያስተው ነው መሰለኝ። ለዘላለሙ ባይ ብዬክ ነበር። እና ማን ተነ ህጉን አፍርሰክ የመጣው? ትርጉሙ ለዘላለሙ አንገናኝም ማለት ነው። እሱ ህግ ላይ እንኳን በጣም ጨካኝ ነኝ። እኔም ጨካኝ ነኝ። እሺ ድጋሚ ህግን እንዳጥስ ገገማ ነው በእግዚአብሔር። ለነገሩ ነኝ ከሰው ባስኩኝ ገገማ ነኝ። ሰሉዬ ግን ምንም ያደረግሽው ነገር አልተዋጠልኝም። የቱ ነገር? ከልጁ ስልክ መቀበልሽ ትክክል ነው ብለሽ ታስበያለሽ? እኔ እኮ ከመጀመሪያውም ጀምሮ እንዲፋታኝ ብዬ ነው። ልጁ ግግም ያለ ልጅ ነው። ግን እኮ ለምን እድል አትሰጪው? ምናልባት ትክክለኛ ሰው ሊሆን ይችላል። አይ ሉዬ፣ አንቺ ስለ ወንዶች ምንም ስለማታውቂ ነው። የሚሽቆጠቆጡልሽ ልብሽን እስከሚያገኙት ድረስ ነው። ከዛ በኋላ የሚጨበጡ ንፋስ ባያቸው። ግን ሁሉም ወንድ እኮ አይደለም። በጣም ልበቀና አፍቃሪዎች አሉ።
እሱስ ልክ ነሽ። ግን እየየም ሲዳላ ነው ሲባል አልሰማሽ? ማለት እንዴት? ማለትማ እኔ በአሁኑ ሰዓት በጣም ብዙ የሚያስጨንቁኝ ነገሮች አሉ። ስለ ወንድ ለማሰብ ህይወትም አልፈቀደችልኝ። ምን ይገድብሻል? አንቺ ራስሽ ሰው ያስፈልግሻል። አንደኛ ነገር በልጅነት በወንዶች ከደረሰብኝ ስብራት አልዳንኩም። ሰሉ፣ ሁለተኛ ደግሞ የወንድሜ አደራ አለብኝ። የሙት እናቴን አደራ ከዛ ወሬ ንብረቱን በሙሉ ማስመለስ አለብኝ። የወንድሜ ኃላፊነት መወጣት አለብኝ። እሱ እኮ ልክ ነሽ፣ ግን የራስሽ የሆነ ሰው ያስፈልግሻል። ተይው እባክሽ። ለእኔ ራሴን የሆነውን ነገር የሚነጥቀኝ እንጂ ለእኔ የሆነው እንዳላየው። ሰላም ወንድም። ሰላም፣ እንዴት ነሽ? ዳኒን ፈልጌ ነበር። የለም እንዴ? ቢኖርማ ታዩ የለ እንዴ? የት ሄዶ ነው? ሰሞኑን በተከታታይ ስመጣ አላየሁትም። ያው ባንቺ ምክንያት ነው። በእኔ ምክንያት? እኔ ምን አደረኩት? በተደጋጋሚ እየመጣሽ አዛ ስለምታረግ ይሆናል። እኔ እኮ ከልቤ ከሱ ፍቅር ስለያዘኝ ነው። ማፍቀር ወንጀል ነው እንዴ? እኔ እንደዛ አላልኩም። ታዲያ ምን በድየው ነው በእኔ ምክንያት የሚጠፋው? ይኸውልሽ በተደጋጋሚ እንደነገረሽ ዳኒ ካንቺ ጋር መሆን አይችልም። ለምን አትረጂውም? እኔ እኮ ነኝ በፍቅሩ የታመምኩት። በተደጋጋሚ ነግሬያለሁ፣ ግን ለምንድን ነው ንጹህ ፍቅሬ ሊረዳኝ አልቻለም? ይኸውልሽ ሁሉም ሰው የራሱ ህመም አለው። ህመሙን አፍኖ ነው። በተለይ ደግሞ ዳኒ የራሱ ህመም አለው። እስከሚያገግም ጊዜ ያስፈልገዋል። ታዩ በቃ። ለምንድን ነው የሚርቀኝ? ከዚህ በፊት በሴት ተጎድቷል እንዴ? እባክህ ስለሱ ንገረኝ። ይኸውልሽ ይሄ እኮ የጓደኛዬ የግል ሚስጥር ነው። መናገሩ አግባብ ነው ትያለሽ? ምናልባት ነገሩን ተረድቼ ይቆርጥልኝ ይሆናል። እባክህ ንገረኝ። ይኸውልሽ ዳኒ የሚያፈቅራት ሔዋን ብትባል ፍቅረኛ ነበረችው። ድንገት ነው በመኪና አደጋ ያጣት። በጣም አዝናለሁ። ከምነግርሽ በላይ ነው። ጉዳዩ አመታት ቢያልፍም እሱ ለማገገም በጣም እየከበደው። ባይገርም አሁን የነገርከኝ ነገር ይበልጥ እንዳፈቅረው ነው ያደረገኝ። ዳኒ በዚህ ልክ አፍቃሪ ልባል? ይሄ ነገር ጭራሽ አስተካከልኩ ስለው አበላሽሁት እንዴ? በፍጹም አላበላሻውም። እንደውም ጥሩ ነው ያደረከው። መክፈል ያለብኝ ዋጋ በሙሉ ከፍዬ ዳኒን የራሴ ያደርገዋለሁ። ያምሻል እንዴ ሴትዮ? ሴት ልጅ ነሽ፣ ጊዜሽን አታባክኝ። ዳኒን ቀርበሽ ብታውቂው ኖሮ በጣም አዛኝ ልብ ነበር። በቃ ባንቺ ጋር ተስፋ ስለሌለው ነው ጊዜ ያልሰጠሽ። በእናትሽ በቻልሽው አቅም ታዩ በቃ። በፍጹም ተስፋ አልቆርጥም። ዳኒ የኔና የኔ ነው። ምን ጅድነቱ እናት ህሉ ምን ሆንሽ? ምንም አልሆንኩብሽ። ለጊዜ ብቻ የምሆን ነው ፈልገው። ይቅርታ ሁኔታሽ ትንሽ ስላሳሰበኝ ነው የጠየቅኩሽ። አታስቢ። ህሉ አቤት። ባለሱቁ በጣም እያስጨነቀኝ ነው። ምን ብሎ? ሰሞኑን ሁኔታሽ ጥሩ ስላልነበር አልጠየቅኩሽም። የአስቤዛ ክሬዲት ክፈይ ብሎ ነው። ይሰጣሉ። በጣም አስጨንቆኛል። ሰሞኑን ለመውጣት ራሱ ተሳቀቅኩ።
ካስጨነቀሽ ክፍያ ታዲያ እኔ ምን ላድርግሽ? ሄሉ ምን ሆነሽ ነው? አስደነገጥሽኝ እኮ። የራስሽ ጉዳይ ነው። እሺ ገደል መግባት ትቻለሽ። እኔ ዘላለም አንቺን የመሸከም ኃላፊነት የለብኝም። አታለስንብኝ። በጣም ነው ማዝነው። በእውነት በጣም አዝናለሁ ሄሉ። እኔ የምልሽማ እኛ ግን ምን አይነት እድል ነው ያለን? እኔማ አንቺ ጋር ብመጣ ራሱ እንዴት ደስ እንደሚለኝ። አንቺም ወንድምሽን አደራ ብለሽኝ ጥለሽኝ ሄድሽ። ይኸው ያ ክፉ ባልሽም ንብረትሽን ይዞ ህጉ ሊረዳኝ አልቻለም። እሺ ምን አባት ይሻለኛል? ቆያው ምንድን ነው የሚሆነው? የት አባቴ ልገባ ነው? ስራውን ጠመመ። ምን ትይኛለሽ? እንደዚህ እስከ መቼ ነው የሚቀጥለው? ቆይ እና እንደዛ ሆነ ልሻለሁ። ሄሎ። አቤት። አንተ ሰውዬ ምንድነው ስልክ እየቀያየርክ የምትደውለው? ይኸውልህ በጨዋ ደንብ ከዚህ በፊት ነግሬሃለሁ። ከዚህ በኋላ ግን እዚህ ስልክ ላይ እንዳትደውል እሺ? ምን አይነቱ ነው በእናታችሁ? ማን ነው እንደዚህ የሚያስጨንቅሽ? ያ ካሌብ ነው። ብሎክ ሳደርገው ስልክ እየቀያየር አስጨነቅ። እኔ እንት ያለሽ እንጂ እኮ አንቺ ራስሽ ምን አለበት እድል ሰጥተሽ አብረሽ ብትሆኚ። ተይኝ እባክሽ ሰላም። የምሬን ነው። እኔ እንደውም ወንዶች የምራቸውን የሚፈቅሩ አይመስለኝም ነበር። ግን እሱ በምን ተለየ? እኔ ሳውቅሽ 3 ዓመት ሙሉ ፍቅሩን እየገለጸልሽ እየለመንሽ ነው። እኔን ራሱ በአንቺ ምክንያት ስንት ጊዜ ለመነኝ። በፊት ለሱ ስሜት አልነበረኝም። ስራ ይዤ በእግሬ ልቆም ብዬ ነበር። ግን በዚህ ዓመት እኔም እድል ሰጥቼው ልሞክረው ነበር እና ምን ተፈጠረ? ልቤ ተወሰደ። ምን? አልገባኝም። ተይው እባክሽ፣ ለእኔም አልገባኝም። ሄሉዬ ነገሮችን በጥልቀት ማየት አለብሽ። በዚህ ሰዓት እንደዚህ አይነት ቁም ነገረኛ ሰው ማግኘት በጣም ከባድ ነው። ቆይ ለእኔ እንዴት እንደዚህ አይነት ምክር ትመክርኛለሽ? አንቺ ራስሽ? ይኸውልሽ ግን አንቺ በጣም ይለያያል። እንዴት? አንቺ ቢያንስ ደህና ስራ አለሽ፣ ራስሽን ችለሽ እኔም ተርፈሻል። ዋናው ግን ደግሞ እሱ ምንድን ነው? አንቺ የራስ ቤተሰብ እንዲኖረሽ የራስሽ ሰው አብሮሽ እንዲሆን ያለሽን ጉጉት በደንብ ስለማቅ ነው። እሱማ ትዳርሼ አይኔም ባይኔ ማየት የምን ጊዜም ፍላጎቴ ነው፣ ግን ከማፈቅረው ሰው ጋር። ዳኒ ወይም በዚህ በ2 ወር ውስጥ በጣም ብዙ ለውጥ እያየሁብህ ነው። ማለት ምን አይነት ለውጥ አየሽብኝ? ያቺ የዋህ እጮኛህ ካለፈች በኋላ ሁሉ ነገር ተሰውሮብኛል። ዳኒዬ ጌታዬ፣ በዚህ 2 ወር ውስጥ ሳይ ነቃ ነቃ ብለህብኛል። አይማ እንደዛ ነው ብለሽ? አዎ ዳንዬ፣ ምን ነው ፍቅረኛ ቤት ያዝክ እንዴ? እኔ ልጅ አረማ እንደዚህ አይነት ነገር የለም። አጋዣችን ዛሬ ረፍት ነች። ስለዚህ የምትቀምሰው ነገር ላምጣልህ። ዛሬ ደግሞ እዚህ ነው የምታድረው። ብቻዬን ነኝ። ባትይኝ ስማ፣ ብቻሽንማ አታድሪ። ምን ልጅሽ እያለሁ ይሁን እስቲ
ስንሄድ ዝም ብሎ የሚከታተለኝ እንዴ? ለሱ ስል ከቤት አልወጣ እንዴ እኔ? እና ቴሌብር ልቤን ውስጥ አጠፋሽ ነው የምትለኝ? አንተ ቀልድ ምን አለብህ? የምሬን እኮ ከዛ በኋላ አግኝታት አታውቅም? አንድ ቀን አይቻት ነበር፣ ግን ሮጣ ታክሲ ውስጥ ገባችብኝ። ከዛ በኋላ ግን አግኝቻት አላውቅም። ይመስለኛል ላውቃ እንዳላገኛት እየሆነች ነው። አረ እንኳንም ቀረችብህ። ቀስ ብላ ብርህን ወሰደች። ከዛ በኋላ ስልክህን፣ ከዛ በኋላ ደግሞ የቤት ካርታውን። አይ በቃ አንተ መቼም አይገባም። የምሬን እኮ እቺ ቀስ እያለች ባንክ አካውንት ላይ ያለው ትወስደዋለች። ቀስ እያለች ደግሞ ሸሚዝን ልብስን ታሸጣለች። የት ተገኝታ እንጂ እኔም ቢብዬ። ግን እውነቱን ንገረኝ ካልከኝ ዳኒ፣ ሳላውቃት በጣም ስለሷ ጥሩ ስሜት ተሰምቶኛል። ኧረ እባክህ ቆይ እንዴት? ያው እሷን ልታገኛት ስትሄድ እኮ እንደ ድሮ ፏ ብለህ ለወጥ ብለህ ነው የምትሄደው። ኧረ እባክህ ይሄን ያህል? አዎ ዳኒ፣ በጣም እኮ ነው ለውጥ ያለ። አይገርምም? ማዘርም እንደዚህ እያለች ነበር። ከዛ በኋላ ደግሞ በቃ ወደ ተለመደው ጭቅጭቋ ገባች። አግባ ውለድ ምናምን። እኔ ምን እንደማደርግ አላውቅም። ዳኒዬ በጣም እውነቷ እኮ ነው። ያው ማዘር እንደምታውቃት አንድ ብቸኛ ልጁ አንተ ነህ። አንተ ወልደህ አግብተህ ያንተ የልጅ ልጅ ማቀፍ እኮ በጣም ምኞታቸው። ምን ላርግ? ሳገባኝ ቅርቱ ነው የሚመስለው። ምን ላርግ ማለት እኮ በጣም ጥሩ። ያው የራስህ የሆነ ቤትም ንብረትም አለ እናማ ህይወትን ወደፊት ተራመድ። ከኔ ጋር እዚህ ግንብ ጋር ተደግፈ መዋልህን ይቅርብ። ምን ላርግ? የፍቅር ልቤ ከሔዋን ጋር አንድ ላይ ተቀብሯል። ከአመታት በኋላ ያፈቀርኳት ሴት እንኳን ልትተኛ አትፈልግም። መሞከር ካለብህ መሞከር። እሷ ብቻ አይደለችም እኮ ሴት። ደግሞ ያቺ ያፈቅርሃለሁ የምትል ሴት አለች አይደል? ደግሞ ውብ ናት። ምን ያንሳታል? ፍቅር ሁሌ ከውበት ጋር ይገናኛል ብለህ ነው? የማትቆጣጠረው ኃይል እኮ ነው። ይገባኛል። ልብህን ከፍተህ እኮ መሞከር አንዳንዴ እኮ ያስፈልጋል። ካልሆነ ይቀራል። ፈጣሪ የእህሉ አካል አለ። እሱስ ልክ ነህ። ግን ገና ሔዋንን መስላ ባስደነገጠችኝ ሴት ተስፋ አልቆረጥኩም። ቆይ ቤቷን እስካሁን አታውቀውም? በተደጋጋሚ እዛ አካባቢ የመገናኘታችሁ ሚስጥር እኮ ቤቷ እዛ አካባቢ ሊሆን ይችላል። እኔም እንደዛ ይመስለኛል። እና ተከታትለ ቤቷን ለማየት አልሞከርክም? ወይ መከተል የቁጣዋን ልክ እኮ ስላላየሁ ነው። ለምንም ነገር እኮ እድል አትሰጠም እንኳን ልትከተላት። ይገርማል። አዎ ያው ተደብቄ መከታተሉ አግባብ እንዳልሆነ አሰብኩኝ። ያ ደግሞ የበለጠ ልጠለኛ ያደርጋል ብዬ ስላሰብኩኝ ቀስ በቀስ እሷን ለማግባባት ሞከርኩኝ። እሱስ ልክ ነህ። እንደምንም ብዬ አግኝቼ የራሴ ባደርጋት። እሱማ ልክ ነህ ዳንዬ። እሷን ረስተህ ሌላ ህይወት መጀመር አለብህ። ደግሞ የእናትህንም ህልም ማሳካት አለብህ። እስቲ እንግዲህ ሞክራለሁ። አንተ ከልብ ይሁን እንጂ የተወሰነ ቀን እንፈልጋታለን። ከዛ በኋላ የራስን ውሳኔ ትወስናለህ። አይሻል? የኔ ልጅ ምን ሆነ ነው የጠፋኸው? መታጠቅም እኮ እዚህ ቤት እማ ሁሌ ሰላም በልልኝ እንደሚልሽ ነገር ይችላል። ያው በሱ መልእክት እያስተላለፈ ነው። ለዛ ነው እናቴ። እኔ እኮ አንተን ከዳኒ ለይቼ አላውቅም። ደግሞ ምከረው። እማ ዝም በል አንተ ምከረው። እሺ እማዬ ደግሞ በቃ ሰሞኑን ወሬዋ በጠቅላላ ስለ ጋብቻ ብቻ ነው። እና ምን ያርጉ? ብቸኛ ልጃቸው አይደለ እንዴ? ቆይ ግን አግኝታት ታውቃለህ? ኧረ አግኝቻት አላውቅም። ለምን አትደውልላት? ስልኳ የት አለኝ እኔ? በቴሌ ብር እየተላላክ አይደል እንዴ? በዛ ማግኘት እኮ ትችላለህ። አንተ አይገርምም? አዎ አይገርምም? ምንም ያላሰብኩት ነገር ነው። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልኝ። ማን ልበል? ሰላማዊት? አዎ፣ ማን ልበል? በሰላም ነው የጠፋሽው? አላወቅኩህም። ማን ልበል? እስቲ ገምቺ። ማንነትህን ትናገር ኖሮ ተናገር። ስልኩን ልዘጋው ነው። ኧረ ተረጋጊ። ዳንኤል ነኝ። የማን ደግሞ ዳንኤል? መንገድ ላይ ተጋጭተን ስልክሽን የሰበርኩብሽ። ምን? ስልክ ከየት አገኘኸው? ቆይ ስሜንስ ማን ነግሮ ነው?
ተረጋጊ ሰላም። በቴሌብር ተላልከናል ነበር እንዴ? እናማ ስትጠፊ በሰላም ነው ወይ ብዬ ለማረጋገጥ ነው የደወልኩት። ሰላም ብሆን ባልሆን ብጠፋ ባልጠፋ ምን አገባ? ተረጋጊ እንጂ ሰላም። አንዳንዴ እንኳን ፈታ ቢይ እንጂ ሁሌ እንደተቆጣሽ። ሁለተኛ እንዳትደውል እሺ? ሌላ ነገር ነው የሚከተለው። ሄሎ ሄሎ። ዘጋችሁ። ምን አይነት ደረቅ ናት? ማንን ነው እንደዚህ ተንጨርጨሽ ብታወሪ? ያ ገገማ ነው። ማን ነው ደግሞ እሱ? ተጋሽተን እንደውም ስልኬን ሰበረብኝ ምናምን ያልኩሽ ልጅ። ታዲያ እንዲህ ስልክሽን አገኘው? ስልክሽን ሰተሽዋል እንዴ? አልሰጠሁትም። በቴሌብር አልነበር ይላከልኝ፣ ከዛ ውስጥ ነው ፍራሱ ነው። እና ላነሳ ማለችኝ ነው የምትለው? አዎ ተነሳ። እስቲ በእኔ ሞክርላት። ሄሎ፣ በእናትሽ እንዳዘጊው። በጣም ልነግርሽ የምፈልገው አስፈላጊ ነገር ስላለ ነው። ዳንኤል ነኝ። ስልኬን አላነሳም ስትይ ነው። ዘጋችሁ። አረ በገብርኤል ምን ልሆን ነው የምትለው? አረ በእናትህ ዳኒ፣ ከዚህ በላይማ ራስን ዝቅ አድርጋ አታሳንስ። ራሴን አሳንሽም ባገኘኋት። አረ በሞላ ሴትማ እንደዚህ አትሁን። አያር ለአንተ መቼም አይገባም። በቃ መቼም። እሺ እና ምን ለማድረግ አሰብክ? እና ላገኛት ያልቻልኩት ወይ ሰዓት ቀይራ ነው ወይ ደግሞ መንገድ ቀይራ ነው የሚሆነው። እናማ በቃ አንድ ሳምንት ምናምን ስራ ቀርቼ ጠብቃታለሁ። እንዴ ስራ የበዛብኝ ወቅት ነው ምናምን ስትል አልነበር እንዴ? ይኸውልህ ውክልና ያለ አይደለ? በቃ የሚፈረሙ ነገሮች ምናምን ካሉ ትፈረማለህ። ጨረታ ምናምን ካለ ደግሞ ደውለህ ታሳውቀኛለህ። በቃ ቀላል እኮ ነው። እሺ ይገርማል። ምኑ? ሰላማዊት የሚለውን ስም ይዘሽ ጸበኛ ሰው ነሽ። በጣም ያስቃል እባክህ። እናንተ ጸበኛ ሴት ጀርባ ምን ትሰራለህ? ከዚህ ከጸበኛዋ ልጅ ጀርባ የምትታየኝ የዋህ ሴት አለች። ጭራሽ መፈላሰፍም ጀመርክ? ግን ቆይ ለምን እንደቀረብኩሽ ለምን እንደፈለኩሽ እንኳን ለምን ጊዜ ሰጥተሽ አትረጂኝም? ቢያንስ ለትልቁም ነገር እንደፈለኩሽ እንኳን ለምን ጊዜ ሰጥተሽ አትረጂኝም? አልፈልግም። አስጨርሽኝ እንጂ እስኪ እንቀራረብ፣ ጓደኛሞች ነው፣ ልብ ለልብ እንተያይ። ከዛ በኋላ ከሆነልን እስከ ትዳር ልንደርስ እንችላለን። ምንድነው ያልከው? ምን አጠፋው እንዴ? እንዴት አንድን ባለ ትዳር ሴት እንደዚህ ብለህ ትጠይቃለህ? ማለት የምርሽ ነው? እኔን አላምንም። እየዋሸሽ ነው። ለምን እንደዛ አልክ? አንደኛ እጅሽ ላይ ቀለበት የለም፣ ሁለተኛ ደግሞ ለምን እስከዛሬ አልነገርሽኝም? ለመጨረሻ ጊዜ ልንገርህ፣ ቀለበት አላደርግም፣ ምክንያቱም አላርጅክ ስላለብኝ። በሁለተኛ ደረጃ ደግሞ ለማንም ለማገኘው ዱርዬ ባለትዳር መሆኔን ማስረዳት ግዴታ የለብኝም። እሺ? እውነትሽን ነው ሰላም። ለምንሽ ከአሁን በኋላ ጠገቤ ብትደርስ ለፖሊስ አመልክቼ አስጠፈንግሃለሁ። እሺ? ዳንዬ የኔ ጌታ። ወይማ ምን ሆነብኝ ነው የኔ ጋሻ መከታ? ምንም አልሆንኩም እኮማ፣ ትንሽ ራስ ብቻ ነው ሲመን። አንቺ አትጨነቂ። ለምን አልጨነቅ? አንድ ልጅ የአይኔ ማረፊያ። እንደውም መብርሃን ምን አስነክተውብኝ ይሆን? ለእኔ ያርገው። እማኔ እኮ ምንም አልሆንኩም። እኔ ስለናፈቅሽን ብቻ ነው የመጣሁት። ነው ወይስ መምጣት አልነበረብኝም? አይ እንደዚህ ሞራልህ ወድቆ እያየው ልጅ ነቃልኝ ስል ፊት ሁሉ እኮ ተቋውሯል። የኔ ጌታ
ደህና ነኝ ማን እኮ ምንም አልሆንኩብሽም። ለምን ጸበል አልወስድህም? እንደው ያለብህ ችግር ሁሉ እኮ ይፈታል። የማይወልሽ እኔ ምንም ችግር የለብኝም። የትም ሄዳ አይጠበቅብኝም። እንደው አግባ ውለድ ብዬ ስላስጨነኩ ይሆን? ያንተው ብዬ እኮ ነው ብቸኛ እንዳትሆንብኝ። እኔ እንኳን አንድ ነገር በሆን አንተ ማን አለ? ይገባኛል እኮማ ማስረዳት እኮ አይጠበቅብሽም። ግን አንተን የሚያስጨንቅ ከሆነ ተው፣ እንዳትጎዳብኝ ብዬ ነው። ብቻ አንተ ደህና ሆንልኝ። እኔ ምንም አልሆንብሽም ማማ። ይኸው አንቺ አለሽልኝ አይደል? እሺ በቃ ቆንጆ ቡና ታፍላለህ ለራስ ምታትህ። አበቡ፣ አንቺ አበቡ ተያትማ። ይህን ጊዜ ስራ ይዛ ነው የሚሆነው። እኔ ደግሞ ለቡና ብዙም ፍቅሩ እንደሌለኝ ታውቂያለሽ አይደል? እኮ ለራስ ምታትህ እኮ በፊቱ አድርጌ ስሰጥ ንቅል አድርጎ ያወጣልሃል ብዬ ነው። እናቴ እኔ ምንም አልፈልግም። አንቺ እኮ በቃ ጭንቀታም ስለሆንሽ ነው። ዳኒ እንዴት ነው? ፊልሙን ወደድከው? ቆንጆ ነው። በጣም ከረጅም ጊዜ በኋላ ነው ሲኔማ የገባሁት። ዳኒ በጣም አመሰግናለሁ። ምን ያህል ደስ እንዳለኝ አታውቅም። ምንም ችግር የለውም። ግን አንተ ደስ ያላት መስለው። እውነቱን ንገረኝ ካልሽኝ እኔ ሰው የበዛበት ቦታ ምናምን ብዙም አይመቸኝም። አታስብ፣ ከዚህ በኋላ ብዙ ቦታ ስለምናይ ትለምደዋለህ። እስቲ እንግዲህ እናያለን። ምንድነው እንደዚህ ማንጎራጎር? ሰሞኑን ነው በጣም ደስተኛ ሆነሻል። ጓደኛዬ በጣም ደስ ስላለኝ እኮ ነው። ምንድነው ንገሪኛ። አሁን አይደለም ነገሮች መስመር ሲይዙ እነግርሻለሁ። ኧረ ተይ በጉጉት እንዳትገኝ። ይልቅ ዛሬ የምለብሰውን ልብስ መርጭልኝ። በጣም ቆንጆ መሆን እፈልጋለሁ። አንቺ እኮ ሌቦ ነሽ። ቆይ ግን ለማን ነው እንደዚህ? ጓደኛዬ ይህንን ዓመትማ ትድሪኛለሽ። ወገብሽን ጠበቅ አድርጊ። አርጉት ነው። እሺ ቅጣቴን ተቀብያለሁ። አሁን ደስ ያለሽ እንግዲህ ስንዴት ታዝለኛለህ? ምንድነው እሱ? አንቺኛ በዚህ እድሜያችን መንገድ ላይ ልንተዛዘል ነው እንዴ? ዳኒ ደግሞ ምንድነው የምታካብደው? ምን ችግር አለው? ቅጣት ቀይሪልኝ። አልቀየርም፣ የራሱ ጉዳይሽ። አንቺ አይት እሺ በቃ ታኩርፊ። አንቺ ተወይም ባካ ኩርፊ ያለሽ እንዴ? አንቺማ ከዚህ በፊት ተራኪ ነበርሽ። ስራሽን ዋሽተሽኛል አይደል? ወደድከው? ለነገሩ ከዚህ በፊት ፍላጎት ነበር። መጽሐፉን እኮ ከዚህ በፊት አንብቤዋለሁ፣ ግን በአንቺ ሲሆን የበለጠ ደስ ይላል። ገና ምን አይተህ ብዙ አነብልሃለሁ። ደስ ይለኛል። ዛሬ ደግሞ በጣም አምሮብሃል። ያንቺ ማን በነገርሽ? እውነት አምሮብኛል? አዎ በጣም። ታዲያ ምን አባህ ነው ሌላ ጊዜ ማትነግረኝ? ይሄው ነገርኩሽ አይደል እንዴ? ግን ምን ያህል እንደማፈቅርህ ታውቃለህ አይደለም? ሄለን፣ እኔ በዚህ ሰዓት ምን ማለት እንዳለብኝ አላውቅም። ምን ማለት ነው? መደወል ያለብኝ ስልክ አለ እዚህ ጋር ደግሞ አይመችም። እዛ ጋር ብቻ ይመጣል።
ምን አይነት ጣጣ ውስጥ ነው የገባሁት? እና ልትስመኝ ነበር አልክ? ያው አንተ ልጅቷ የሌለ የፍቅር ሙድ ውስጥ ናት። እና ያን የመሰለ እንቡጥ ከንፈር ትተህ ነው የመጣው? ብትሞት ነው የሚሻል። ያማል እንዴ? እኔ ለሷ ምንም የፍቅር ስሜት የለኝም። ስለምን ስሜት ነው የምታወራው? ስሜት እንኳን ባይኖር ለጋሺ ስሜት አትጠነቀቅም? አንተ አብዳል እንዴ? ልጅቷ እኮ መጎዳት የለባትም። አረ ስለምን መጎዳት ነው የምታወራው? በቃ በስሜት አስደስታት። አንተ እንደዚህ አይነት ወሬ ከኔ ጋር አታውራ። እሻው ምን አሰብክ? ማታ ራት ቀጥረኛለች። ምን እንደማደርግ ጨንቆኛል። በጣም ጥሩ። ይሄን አጋጣሚ ተጠቅመህ ተደስታ አስደስታትሽ። አንተ እብድ እንዴ? ከምሬን እኮ ነው ጋሼ ከሚከፋው። እርግጠኛ ነሽ እንደዚህ ለብሼ ብሄድ ምንም ችግር የለውም? ኧረ አይደብርም፣ ኖርማል ነው። እሺ ይቅርታ፣ አንዴ ስልክ አዋርቼ መጣ። ሄሎ ደረስክ? እንሂዳን ይሉጣ። አልመጣም። ለምን? ምን ነው? እና ከዚህ በላይ መገኛና አንጀታችን ጥሩ ያመጣው ማለት ከማኑ ሰበብ ጊዜ ማሳለፍ የለብሽ። ቻው። እንዴ ዳኒ ሄሎ ሄሎ፣ በእናትሽ አንቺ ደግሞ ተይኝ። እጭ ዛሬ ልብ በጊዜ መጣሽ። ፍቅር ሞልቼ ወጣ። ይሻላል? አዎ ትንሽ ድብርቱ እስኪለቀኝ። ሰላም። አቤት። የት ልትሄጂ ነው? ቤተ ክርስቲያን። በእኔ ምክንያት ነው አይደለም ሰሉዬ፣ ላስከፋሽ ፈልጌ አይደለም። እኔ በጣም ስለከፋኝ። ለምንድን ነው የከፋሽ? ፍቅር ይዞኛል። ምን? ለምንድን ነው እስካሁን ታዲያ ያልነገርሽኝ? እንግዲህ ሁሉንም ነገር እየነገርኩሽ። የሚነገር ነገር ስለሌለው ነው። እንዴት? ለምን? ምክንያቱም እኔ የማፈቅረው ሰው ለእኔ ምንም አይነት የፍቅር ስሜት የለም። ህሉ ኢየሱስ እንዴ! ማን አባቱ ነው ደግሞ? አንቺን የመሰለች ቆንጆ አግኝቶ ነው? ወንድም አንተ ነህ እንዴ? ሰላም። ቅድም የቆምኩበት መቃብር የእናቴ መቃብር ነው። ወይዘሮ ዝናሽ ትባላለች። እኔ ከመጀመሪያ ባሏ ያለች ብቸኛዋ ልጅ ነኝ። አባቴ በጣም ብዙ በደል አድርሶባታል። እኔና የታናሽ እህቴ ልጅ ልክ እንደ ወንድሜ ስለማየው ይዛን ወደ አዲስ አበባ መጣች።
እሺ። አዲስ አበባ እንደመጣች ቤተሰቦቿ ረዷትና ምግብ ቤት ከፈተች። ጎበዝ ሰራተኛ ነበረች። ከዛም ኮንዶሚኒየም ቤት ደረሳት። ከዛም የተረገመ ጅራ አባቴን አገባች። የተለያየ ሴት ጋር ነበር የሚሄደው። እኔ ራሱ በጣም ብዙ ቀን ጥቃት ሊያደርስብኝ ብሎ አምልጬው። ምን ሆነ ታዲያ ከዛ በኋላ? እናቴ ላይ ለካስ HIV አስተላልፎባት ነበር። እሱ በሽታውን ስለሚያውቅ በደንብ ራሱን ይጠብቅ ነበር። በጣም ያሳዝናል። እሷ ግን ራሷን ስለማታክ ተጎድታ ልትሞት ስትል ነበር የታወቀው። በጣም ይደበደቧት ነበር። በመጨረሻም የሞት እህታችንን ልጅ የምትወደው ያሬድን እጄ ላይ አደራ ብላኝ አረፈች። አይዞሽ። በመጨረሻም እንጀራ አባቴ ቤቱንና ምግብ ቤቱን አስይዞ እኛ ሜዳ ላይ ጣለን። ቆይ እንዴት ይሆናል? ህግ ባለበት ሀገር ሆነ እንግዲህ። እና አንቺ ምንም አላረግሽም? ይኸው ስንት ዓመት ሙሉ እየተካሰስን አለው። እና አንቺ ነው ወንድማችሁሽ እንዴት ነው የኖራችሁት? ቢያገኘነውን እየሰራን በስንት ፈተና። እሷን የግቢ 2ኛ ዓመት ተማሪ ነው። እኔም ደግሞ ከእህት በላይ የምትቀርበኝ ጓደኛ ያለች እሷ ጋር ነው የምኖረው። ባለትዳር ነኝ አላልሽኝም እንዴ? አውቄ እንድትፋተኝ ብዬ ነው። ለማንኛውም እኔም የግሌን ቢዝነስ ከመጀመሪያ በፊት የህግ ተማሪ ነበርኩኝ። የሆነ አይነት ጠበቃ ቀጥረን ንብረትሽን ማስመለስ አለብን። የድርጅታችንን ጠበቃ ቀጥረን ንብረትሽን በሙሉ አስመልስልሻለሁ። እውነትህን ነው? እውነቴን ነው። ይቅርታ ቆየሁብህ። ምንም ችግር የለውም። ያልኩሽን ፋይሎች በሙሉ ይዘሻል? አዎ ያልከኝ በሙሉ ይዤ ነው የመጣሁት። በጣም ጥሩ። በቃ ቢሮ እንሄዳለን። ጠበቃውም በሙሉ ምንም ነገር የሚጠይቅሽ ነገር ሳትፈሪ ትናገሪያለሽ። እሺ። እንግዲህ የቻልነውን በሙሉ አድርገን ሙሉ ንብረትሽ ወደ እጅሽ እንዲገባ እናደርጋለን። እንግዲህ እንዳፍክ ያድርገው፣ ቢያንስ ለወንድሜ ሲል። ቴሌብር ማለት እሷ ነች? ምን አልገባኝም። ዝም በይ ኧረ እሷ ማለት ሰላም ያልኩናት ጓደኛዬ ብዬ ያልኩሽ ደግሞ እሱ ነው። እሺ ግን ምን የምትዝረከረክ ልጅቷ ቆንጆ ነገር ናት። እንዴ አንተ ምን? ዝም በይ የኔ እናት። እንዳይደብሪ ሰፈሩን ዞር ዞር እያልን አስጎብኝሽ። እና ከገጨሽ ልጅ ጋር ተስማማችሁ? መስማማት ብቻ? እንዴት አይነት ጥሩ ሰው እንደሆነ። የፍርድ ቤትሽ ጉዳይ እንዴት ሆነልሽ? በጣም እያገዘኝ ነው። እንግዲህ ፈጣሪ ከፈቀደ ጠበቃ በጣም እሳት የላሰ ጎበዝ ጠበቃ ነው። አንድ ቀን እንኳን ከጎንሽ ሳልሆን አይደል እንዴ? ምን እያልሽ ነው ሄሊ? አንቺ ራስሽ ስንት ጉዳይ አለብሽ። ቢሆንስ? አባት ምን እንደምን ራሱ እኮ አላውቅም። ደስ አለሽ ነው ፍቅር? እንዴ ደስ አለሽ ብቻ? ለአመታት ዋጋ ያስከፈለኝን ጉዳይ እኮ ነው 2 ወር ባልሞላ ጊዜ ውስጥ ይቅርታው። የመብትሽን ነው ያገኘሽ። ህጉን ይረዳሽ። ቢሆንም ምን እንደምል አላውቅም በእውነት። ምንድን ነው ታለቅሽ ነው? የደስታ ወቅቱ ነው። እሱ ነው ደንሽ?
አቤል አንዴ ላናግረው። በቃ እናንተ አውሩ፣ እኔ ልሂድ። ቻው። አንተ ግን ምን አይነት ጨካኝ ሰው ነህ? እንዴት እኔ ላይ እንደዚህ ታደርጋለህ? ምን አደረኩ? ቆይ እሷ ከኔ በምን ተሽላ ነው? ወይስ እኔ የሚጎለኝ ነገር አለ? ወይስ እኔ ስላልገፋው ነው እኔን ፍቅር የገፋው? ይኸውልሽ ሄለን፣ እኔ ከአንቺ ጋር ለመሆን በጣም ብዙ ሞክሬያለሁ፣ ግን በቃ አልቻልኩም። አልሞከርክም። አንተ በፍጹም ከኔ ውጪ ማንም ልትሆን አትችልም። ይኸውልሽ ሄለን፣ ይቅርታ አድርጊልኝና እኔ በሙሉ ልብ ያፈቀርኩት ሰላምን ነው። ስለዚህ እኔ የእህትሽ ባል እንጂ ያንቺ ልሆን አልችልም። ይሄ በፍጹም እኔ በህይወት እያለሁ አይሆንም። እሺ እሱን እናያለን። እሺ ይገርማል ሄሉ፣ ይሄን ሁሉ አመት አስለፍተሽኝ ዛሬ በራስሽ ጊዜ እሺ ማለትሽ። ያው ወርቅን በሳት ይፈተናል። እሱማ ልክ ነሽ፣ ግን በፍቅርሽ ለብዙ አመታት ተጎዳው እንጂ። ይኸውልህ ህይወቴ ላይ እንቅፋት የሆነች ሴት አለች። ብዙ ነገር ይነሳጣችኝ፣ አታላኝ አንተን ራስሽ እንዳልለ ብዙ እያወራሽ ልቤን የምታጠለሽ ሴት ነበረች። እውነትሽማ የኔም ቀንደኛ ጠላቴ ነች። እናቺ ጠላታችን እንድንጥላት ከረዳኸኝ አንተ ሆናለሁ። አንቺን ሄሌ ለማድረግ የማልፈነቅለው ድንጋይ አይኖርም። በጣም ጥሩ የኔ ፍቅር፣ በየጊዜው አድርገህ የምልህን ነገር በሙሉ ታደርጋለህ። አንዳንድ ዶክመንቶችንም ታዘጋጅልኛለህ፣ ምስክር ሆነም ትፈርምልኛለህ። ምንም ስጋት አይግባሽ፣ ያልሽኝን ሁሉ አደርጋለሁ። ይገርማል፣ ትደውልልኛለህ ብዬ አስቤያለሁ፣ ግን በዚህ ፍጥነት ይሆናል ብዬ አልጠበቅኩም። ለልጅቷ ነገርሻት አይደለ? ቆይ ምን ብትያት ነው በዚህ ልክ የጠፋችው? ማለት ያለብኝ ለምንድን ነው በፍቅር መሀል የምትገቢው? ለምን ክፉ ትሆኛለሽ? እኔ በፍቅር መሀል የምገባ ክፉ ሴት አይደለሁም። እሺ ፍቅሬን አውቄ የተቀመጥኩ ምስኪን ሴት ነኝ። በጣም ክፉ ነሽ። ስደውልላት አታነሳም፣ ላገኛትም አልቻልኩም። በመጨረሻ ደውላ እሷን የሚያስከፋ ነገር ማድረግ አልፈልግም ያለችኝ። ላንተ ያለኝን ስሜት ስለምታውቅና እሷ የኔን ያህል ስለማታፈቅር ለዛ ነው በቀላሉ የራቀች። ይኸውልሽ አንቺ እኔና እሷን በማራራቅ ምንም የምታገኘው ጥቅም የለም። እኔ የእሷ ባልሆንም በፍጹም ያንቺ ልሆን አልችልም። ኡፍ በዚህ ሁኔታ በድብቅ ይገናኛሉ። ልቧን ያሸንፈዋል። ስለዚህ የውሸት ደስተኛ መስዬ በራሱ ጊዜ እንዲጣሉ ማድረግ አለብኝ። ዳኒ አንተ እኔና እኔ ብቻ ነን። ሰሉ አንድ ላይ ቢዝነስ ልንጀምር አይደለ? እዚች ወረቀት ላይ ፈርሚ፣ ውክልናሽን ሰጭኛለሽ። ሄሉ ግን በቀደም ዕለት ዳኒ ላስተዋውቀኝ ስል ለምን ለዛ ተናደሽ እንደወጣሽ እኮ አልነገርሽኝም። ሌላ ጊዜ እነግርሻለሁ። ዛሬውኑ እንድትነግሪኝ ነው የምፈልገው። ሰሉ ዳኒ ላንቺ አይሆንሽም። ለዛ ነው እንደዚህ የሆንኩት። እንዲህ ሄሉ እንደ ዳኒ ያለ መልካም ሰው ድጋሚ ቢፈጠርም አላገኘም። ዳኒ ማለት በሱ ምክንያት ነው እንደዚህ አስቸጋሪ ጊዜ እያሳለፍኩ ያለሁት። እኔ ይህንን አላምነው። እንዴ ራስ የሚበጠብጥ ነገር ነው እየነገርሽኝ ያለሽው። ይኸው ካላመንሽኝ አብረን የተነሳነው ፎቶ ነው። አብረን እንሆናለን ብሎ ተስፋ ሰጥቶኝ ትቶኛል። ቆይ እኔ ግን ምን አይነት ዕጣ ፈንታ ነው ያለኝ? ምን አይነት እድለ ቢስ ሰው ነኝ? እና ፈቅደሽ አንቺ የምትወጂውን ሰው የራሴ እንዳደርግ እየፈቀድሽልኝ ነው ሄሉዬ? አዎ ዳኒ አንቺ ባይሆንም ለኔ ግን ሊሆን አይችልም። ስለዚህ እሱ አንቺ ነው፣ ለኔ ደግሞ ወንድሜ ነው። እውነት ከልብሽ ነው ቆረጠልሽ? ልብሽን ካሳመንሹ ቀላለሁ።
ያንቺ እንደሆነ ሳምን የስጋ ወንድሜ እንደሆነ ተሰማኝ። ወይኔ ታድዬ፣ በእውነት በጣም አስደንግጦኝ ነበር። ያንቺ ነገር ሆኖብኝ ነው እንጂ ሄሉ ዳኒ ሞት ቢመጣ ራሱ አልተወም ነበር። እና እሷ እሺ ባትል ኖሮ እኔና አንቺ ተለያይተን ቀርተን ነበር ማለት ነው? ዳኒ፣ እኔ እኮ ህሉ ባትሆንብኝ ኖሮ ይሄን ነገር ፈጽሞ አላደርገውም ነበር። ሞት ቢመጣ እንኳን አልተወም ነበር። ግን በቃ ህሉ ማለት ለኔ በሐዘኔ በደስታዬም ጊዜ ያልተለየችኝ ሴት ናት። ለዛ ነው። እሺ በጣም ንጹህ ልብ ነው ያለሽ። አንቺ መፈቀድ ያዝሻል። በቃ እናቴን አስተዋውቅሽና ተጋብተን ልጆች ወልደን ቤተሰብ መስርተን እንኖራለን። ደስ ይለኛል ዳኒ። እኔ የምልሽ ባለፈው ልንጀምር ነው ያላችሁትን ስራ ከምን አድረሳችሁት? ለጊዜው ኮስሞቲክስ ቤት አስበናል። ያው ህሉ ፍቃድ ስላላት ከዱባይ አንዳንድ ኮስሞቲክሶችንና ሂማኒሮችን እያመጣን ለመሸጥ። በጣም አሪፍ። በቃ እኔም ማገዝ ባለብኝ አግዛችኋለሁ። ደስ ይለናል። የትኛዋ ነች ምራቴ? እሷ ናት። ሰላም ትባላለች። እሰየኔ ቆንጆ ቆንጅዬ ልጅ ናት። ታዲያ ፊትሽ ላይ ያረግሽው ነገር ምንድን ነው? አያስፈልግሽም እኮ እንደ ጓደኛሽ አትሆኝም ነበር? እንዴማይ ልጅቷን ገና ከመምጣቷ ምን ላድርግ ነው የምታያት? ከአሁን በኋላ ለእኔም ልጄ እኮ ናት። የፈለኩትን ብላት አንተ ምን አገባ? ማየ ገና ካሁኑ ተጀመረ። በሉ እኔ የሚበላውን ላምጣ። ነይ ወኒ እፈልግሃለሁ። እሺ አብሮ ይስጥልኝ። ማን ልበል? ትክክል። ምን ነበረ እንዴ? አልገባኝም። ምንድን ነው የምታወራው? ምን? አይ ድሌ! ወይኔ ወይኔ! እማዬ ቆይ ለምንድን ነው የሆንሽውን ነገር ማትነግሪኝ? ቆይ ምንድን ነው የተፈጠረው? እንዴ ስልክ እያወራሽ እንደወደቅሽ አበቡ ነግራኛለች። ቆይ ምን ሰምተሽ ነው? እንዴ ሆስፒታል ባትሄጂ ኖሮ እኮ የኔ ሞተሽብኝ ነበር። ተው እባክህ፣ እድሌ ነው። ዝም ብዬ ነው። ማሚ እባክሽ አታስጨንቂኝ። የሆንሽውን ነገር ካለ ንገሪኝ። ኧረ በቃ ጓደኛዬ አታስጨንቃት። ገና ከሆስፒታል መግባታቸው አይደል እንዴ? ምን ነው ማዘር? ምን ተፈጥሮ ነው? ደህና ኖት? ውጭልኝ! እንዴ እማዬ ውጭልኝ! አይንሽን ማየት አልፈልግም። ምን እያልሽ ነው? ምን እየሆንሽ ነው? እንጃልህ። አንተ ነህ እንደውም የማንንም ምናምን ያምጥተህብኝ። እሷ ነች ለዚህ ህመም የዳረገች። ውጭልኝ! ይዘህ ውጭልኝ! እንዴ እማዬ፣ እኔ ምን አድርጌ ነው? ማለቴ ምን በድዬ ነው? ጉድሽን ደብቀሽ ቆዳሽን አለስልሰሽ የማይሰማብሽ መስሎሽ ነበር? የኔ መድኃኔዓለም አጋለጠልኛ። አሁን ፊት ለፊቴ አትገተሪብኝ። ውጭልኝ!
ሰላም ና ተመለስ ብያለሁኝ። ዮናስ ንገረው እንጂ ተመለስ በለው። ማዘር እንደዚህ አይነት ንግግር እኮ ከእርሱ አይጠበቅም። ምኑ ነው ከኔ የማይጠበቀው? አንድ ልጅ የሴተኛ አዳሪ መጫወቻ መሆን አለበት? ማንን ነው ሴተኛ አዳሪ? ሰላምን ነው ሴተኛ አዳሪ እያሉ ያሉት? ማሚ ያለ ማስረጃ የሰው ስም ማጥፋት አይጠበቅበትም። ያለ ማስረጃ አይደለም፣ ተደውሎ በጆሮዬ ነው የሰማሁት። እኔም መጀመሪያ ሳያት ልጅነቷና እርጋታዋን አይቼ ነው ልጄን ልድርላት የነበረው እንጂ ሽቷና ፊቷን የተለቀለቀችው ነገር መጀመሪያም ሳያት አልተዋጠልኝም ነበር። ቆይ እናቴ ማን ነው የደወሉለት? ይኸው የተደወለበት ቁጥር። ሁሉም ነገር በድል ተጠናቋል ይልሻል። አንድ ዋና ነገር ይቀራል። የኔን ነገር አንድ ዋና ነገር ይቀራል። ዘመናት የለፋችበትን ቤት፣ ገንዘብ፣ ምግብ ቤት በራሴ ስም አዞረዋለሁ። አሁን ፍቅሬንም ነጥቄ ባዶ አደርጋታለሁ። የሁላ ሴራ የምተበትብላት እኮ ፍቅሬን ስለነጠቀችኝ እሱን እኔ ለማድረግ ነው። እኔ ስላንተ ምን አገባኝ? እኔ እኮ ላንተ ምንም አይነት ስሜት የለኝም። ሞክሯ ራስን ነው ችግር ውስጥ የምጨምረው። እሺ ከስልኩ ከመደወል ጀምሮ እያንዳንዱ ነገር ላይ ያለኸው አንተ ነሽ። አበቃ፣ ደቀቀ። ሁሉ ነገርሽን እኮ ወደ እኔ ያዞረሽልኛል። የኔን ከፍ አንቺ ሁሉንም ነገር የንጠቅሽበትን ፋይል ለኔ ከማሳየትሽ በፊት እኔ ጋር ያለውን ፋይል ላሰማሽ። አንቺ ከየት አገኘሽው ይሄንን? መቼም ከማን ጋር እንዳወራሽ የምታውቂ ይመስለኛል። ያለኝን ንብረት ከማስመለስ አልፎ ብዙ አመት እስር ቤት ሊያስወረውርሽ ይችላል። ያን ግን እኔ አልፈልገውም። ያ ደደብ ካሌብ እንደዚህ አይነት ክፉና መጥፎ ሴት መሆንሽን አላውቅም ነበር። አይ እንዴ ሁሌም እኮ እንደዚህ አልነበረችም። እኔ አሁንም ድረስ መልካምነቷን ከውስጤ ልረሳው አልቻልኩም። ይልቅ ዳኒ በደንብ ደስ የሚለውና ሰርፕራይዝ የሚሆን ይመስለኛል። አዎ እሱስ ልክ ነሽ። ሔዋን ካረፈች በኋላ እኮ ልደቱን አክብሮ አያውቅም። በጣም ነው ደስተኛ የሚሆነው። አዎ ግን ሰርፕራይዙን አይነቃም አይደል? ኧረ አይነቃም። ሄሎ ምን የመኪና አደጋ?
አሁን እንዴት ነሽ? ብዙ አልተጎዳሽም አይደል? አልተጎዳውም፣ ደህና ነኝ። እቺ ያለምን ቆይ ፍርድ ቤት ነው የምገትራት። አይ አይሆንም። እንደውም ነገው ነው እጂ ዋሱን ያስፈታታል። ሰላም ምን እያልሽ ነው? አንቺ ዝም ብትያት ራሱ እኔ ራሱ አልተዋትም። በቃ ነግሬሃለሁ። እሷ ማለት ለኔ በጣም ብዙ ጥሩ ነገሮችን አድርጋልኛለች። እዚህ ለመቆሜ ዋነኛዋ ምክንያት እሷ ናት። የምርሽ ነው? አዎ የምሬን ነው። የሆነ ማይሆን ነገር ለማድረግ ካስብ ከኔ ጋር ትጣላለህ። እንዴት ያን ሁሉ በደል በድዬሽ ዋስ ሆነሽ አስፈታሽ? ግዴታዬ ነው። ማን ያስገደደሽ? የበፊት ማንነትሽ፣ የበፊት መልካምነትሽ። ምን? እህትነትን ያስከፍልሻል። ምን? አዎ ይኸውልሽ ሄለን፣ ከዛሬ ጀምሮ በእኔ ህይወት ውስጥ ምንም አይነት ቦታ አይኖርሽም። ከእንግዲህ በኋላ ህይወቴን አላጋራሽም። ከጎንሽ እንኳን አምኜሽ መተኛት አልችልም። ስለዚህ እህትነትሽን ያስከፍልሻል ማለት ነው። ደህና ሁኚ። በእኔ ያደረግሽውን በማንም እንዳታደርጊ። ሰላምዬ፣ ምን ቀረ? ቢያንስ አንዴ እንኳን አቅፌ ልሰናበትሽ። ነግሬሽ ነበር እኮ እህትነትሽን ያስከፍልሻል ብዬ። ይሄን ላደርግ አልችልም።